ሲስቅ ሲራመድ እውነት ለመናገር ማንም አልነበረም አቀውም የለም ግን የልጄን ስም ይዞ የጠበቀኝ ልጅ አስታውሰዋለሁ ወደ ውስጡን እንዳገኘሁት ቀጥታ ነገሮችን ያመቻቻልን አልጋ ሲዞን ሆስፒታሉን አሳይቶን ደስ የሚለው ደግሞ ሆስፒታሉን አቅራቢያ ነበር ያዘልንና ሆቴል እዛው አረፍን በማግስቱ ቀጥታ ወደ ሆስፒታል ሄድን እዛው ክትትሉን ጀመረ ህክምናውን ጀመረ ለሁለት ቀን ያህል ህክምና ምርመራ ሲደረግለት ቆየ እዛው አልጋ ይዞ ከዛ በሶስተኛው ቀን ወደ ሰርጀሪ እንዲገባን የተደረገው በጣም ማለት የሚገርም ህክምና ነበር በቃ እንክብካቤ ከታች ከካርድ ክፍል አንስቶ የነበረው ነገር በጣም ደስ የሚል ነበር በዚህ አጋጣሚ እዛ ያሉትንም ዶክተሮች ቴንኪው ለማለት ፈልጋለሁ ህክምናውን በተሳካ ሁኔታ ነው የተከናወነልኝ እና በስተመጨረሻ ልጄ በስተመጨረሻ የድካሜን የልፋቴን ውጤት ማየት ችኛለሁ በእነሱ ምክንያት ከእግዚአብሔር በታች ሲስቅ ሲራመድ